ሰውነቴ በትእዛዝ ደስ ይለኛል በስጋዬም በኩል ኃጢአትም ይስበኛል ምንኛ ጎስቋላ ደካማ ነው ሰውነቴ ማን ይታደጋል ያድነዋል ሕይወቴ በውስጥነቴ በትእዛዝ ደስ ይለኛል በስጋዬም በኩል ኃጢአትም ይስበኛል ምንኛ ጎስቋላ ደካማ ነው ሰውነቴ ማን ይታደጋል ያድነዋል ሕይወቴ ረዳቴ እርሱ ነው ከሰማያት እግዚአብሔር ጠባቂ የኔን ሕይወት ብርሃኑን በፊቴ ረዳቴ እርሱ ነው ከሰማያት እግዚአብሔር ጠባቂ የኔን ሕይወት ብርሃኑን በፊቴ የሚያበራ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና የመላእክት አለቆች መናብርትና ስልጣናት አጋዕዝትና ኃይላት ፀሐይና ጨረቃ ከዋክብትም ድርገታትም የሚሰግዱለት ተገዦቹና ግዛቱ ሁሉም ናቸውና በሁሉ ባለጠጋ ሲሆን ራሱን ከሁሉ ድሃ አደረገ። ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም አደረሰው። የሚስቡትን ሰዎች በቀንዱ የማይበረታታ ለሚያርዱትም ሰዎች አንገቱን የሚያዘነብል ለምን ይደንቅ በሚሸልተው ፊት የማይናገር በግ እንደምን ያለ ነው። በመከራው ጊዜ በሚወጉት ፊት አፉን ያልገለጸ እንድግስ ነው። ዮሴፍ ከተወዳጃት ክቡር ዕንቁንም ከውስጡ ካገኘባት ሳጥን የተገኘ ኅብስት እንደምን ያለ ነው። በውስጧ ሰው ካልገባባት አዳራሽ የተገኘ ጽዋ እንደምን ያለ ነው። ፈጽሞ የተለየ ሰው እግዚአብሔርን ከያዘ ምን ይፈልጋል? የልብህ ተስፋ ክርስቶስ ነው። እግዚአብሔርን ከያዘ ሰው ጋር በምንም ልትወዳደር አትችልም። እሱ የዓለም ሁሉ ፈጣሪ ነው። ዓለምን በመዳፉ የያዘን አምላክ ከጎንህ እንደማድረግ ምን ፈልጋል? ከዚህ በኋላ መኪናው አይደል ነዳይ ለምን አትሆን? እግዚአብሔር ከሌለበት ደስታ እግዚአብሔር ያለበት ሐዘን ይሻላል። ስለማይነገር ስጦታው እግዚአብሔር ይመስገን።